ሰላም እንዴት ናችሁ? ያላችሁት እንደገና ላይ ነው። እኔ ደግሞ ትግስት ነኝ። እንዴት ናችሁ? እንደገና ከትግስት ጋር እንግዲህ ዛሬ በአዲስ ውህድ ደግሞ መጥቻለሁኝ። እጄ ላይ እንደምታዩት አንድ እርጎ ይዣለሁኝ ማለት ነው። አንድ እርጎ ለኔ ጸጉር ይበቃኛል። ለእናንተ ጸጉር ግን እንደ ጸጉራችሁ ብዛት በጣም ብዙ ከሆነ አንድ ከግማሽ ማድረግ ትችላላችሁ። እዚህ ጋር ደግሞ እንቁላል ይዣለሁ። እንቁላልም አንድ እንቁላል ይበቃኛል ማለት ነው። ለኔ ጸጉር አንድ እርጎ አንድ እንቁላል ነው የተጠቀምኩት። ምክንያቱም የምቀባው የራስ ቅሌን ብቻ ስለሆነ ይበቃኛል ማለት ነው። እኔ በጣም ብዙ ውህድ የምጨርሰው ሙሉ ለሙሉ የጸጉሬን ጫፍ ሁሉ ከተቀባው ነውና ዛሬ ግን ራስ ቅሌን በጣም እያመመ ስላስቸገረኝ ለራስ ቅሌ ነው የተጠቀምኩት እና ደግሞ ጸጉሬ እንዳይነቃቀል እንዳይበጣጠስ ያው ቡና በጣም ጠቃሚ ነው ታውቃላችሁ። ቡና በጣም ለጸጉራችን ለጸጉር መነቃቀል ንስካፌ ኮፊው ማለት ነው በጣም አሪፍ ነው። ስለዚህ ዛሬ እርጎ እንቁላል እና እዚህ ጋር አሳያችኋለሁ። ንስካፌ ኮፊውን ነው የምጠቀመው ማለት ነው። አንድ ላይ ሶስቱን አቀላቅዬ ነው የዛሬውን ውህድ የምሰራው። ሙሉ ነው ያደረኩት ምክንያቱም አልቆ ነበረ። ስለዚህ ያው የሚበቃኝን ያህል ስለነበረ የነበረው እሱን ቅብት ነው ያደረኩት። እዚህ ጋር ቡናው እንዳልኳችሁ ለውህዱ በጣም አስፈላጊ ነው፣ ግን ደግሞ እንቁላልም ስላለው ለእንቁላሉ ሽታም ጭምር ይጠቅመናል ማለት ነው። ሁለት ነገር ነው ያለው ጥቅም። አንደኛ እንደነገርኳችሁ ጸጉራችሁ በጣም የሚነቃቀልባችሁ ከሆነ በጣም አሪፍ ነው ቡና። ሁለተኛ ደግሞ የእንቁላሉን ሽታ ያጠፋልናል ማለት ነው። እንግዲህ ይሄንን ሶስቱን አንድ ላይ በማቀላቀል ነው እንግዲህ ዛሬውን ውህድ የሰራሁት። ቅልብጭ አለ በጣም በቃ ልኬ የሆነ ነው። ተቀብቼ ስጨርስ ልኬ ነው፣ ምንም አላነሰኝም አልበዛም። እናንተ ግን የጸጉራችሁን ጫፍ ጭምር ከሆነ የምትቀቡት ጨምሩበት ማለት ነው። ያው በስተመጨረሻ አንድ ላይ አቀላቅየዋለሁ። ይሄንን መስሏል። ደስ ይላል ብታዩ፣ ሽታው ራሱ ያነቃቃል። እኔ ሽታው በጣም እያነቃቃኝ ነው፣ ደስ ብሎኝ ነው የተጠቀምኩት። ትወዱታላችሁ ብዬ አስባለሁ። ሞክሩት እሺ። ሰላም ሰላም፣ እንዴት ናችሁ? ይሄ እንደገና ነው። እኔ ደግሞ ትግስት ነኝ። እንዴት ናችሁ? አላችሁ ወይ? ያለው በጣም ደህና ነኝ። እንግዲህ ዛሬ መጥቻለሁ ማለት ነው። ትንሽ ሰሞኑን ራሴን አሞኝ ስለነበረ ምንም አይነት የጸጉር ትሪትመንት ራሴ ለማድረግ አልቻልኩም። ምክንያቱም ስነካው በጣም ውስጥ ሾክ ነበረ። በዛ ምክንያት ምንም አይነት ነገር ተጠቅሜ አላውቅም። ዛሬ ግን መጥቻለሁ ማለት ነው። እንግዲህ ራሴንም ትንሽ እንዳልኳችሁ ድርቅ ብሎ እያመመኝ ስለነበረ ቡና፣ ዮገርት እና አንድ እንቁላል አንድ ላይ ቀላቅዬ ይሄንን ልቀባ ነው ማለት ነው። ያው ቡና ያደረኩበት ለሽታውና የራስ ቅላችን የደም ዝውውር ደግሞ ስለሚያነቃቃ በደንብ አሪፍ ይሆናል ብዬ ስላሰብኩኝ ነው። እንግዲህ እንደኔ አይነት ራስ ምታት ላለባችሁ ሰዎች ሞክሩት። በነገራችን ራስ ምታት የለብኝም፣ አሁን ነው ከአንድ አመት ወደዚህ ነው በጣም ራሴን እያመመኝ የተቸገርኩትና ምክንያቱም ምን እንደሆነ አላውቅም። ሐኪም ቤትም ሄጄ አላውቅም። እውነት ለመናገር ይሄ ምንድነው የቼክ አድርገው አላውቅም። ብቻ ራሴን ያመኛል እና በዛ ምክንያት ምንም አይነት ትሪትመንት አልሰራውም ነበረ። አሁን ግን እንቀባለን ማለት ነው። ፀጉሬ ሹሩባ ነበረ ወደ ታች ተሰርቸው ነበረ። ሶስቱን ፈትቼ እንዳስያዝኩት ነበረ። ምንም መንካት አልቻልኩም። ራስ ቅሌ በጣም ደርቆ ነበረ። አሁን እንቀባለን ማለት ነው። እንቀባለን። ውስጡ በስመ አብ እንዴት እንደደረቀ ልነግራችሁ አልችልም። በቃ የሌለ ነው የደረቀው። ግን ንጹህ ነው። ድርቅ ብሎ ነው እንጂ ውስጡ ንጹህ ነው። አሁን መቀባት እፈልጋለሁ። በደንብ ራስ እንዲልልኝ የምፈልገው ቆዳዬ ስለሆነ ቆዳዬ ስር ነው በደንብ እያደረኩ መቀባው። አላቅም። እስኪ እንደኔ ራሳችሁን የሚያማችሁ ሰዎች አላችሁ? እስኪ ኮሜንት ስራ አሳውቁኝ። በደንብ ልቀባው። ቅዝቅዝ ነው የሚያደርገው። ሽታው ደስ ሲል ቡና ስላለው እንቁላሉ አይታወቅም። ሳይ ቅዝቅዝ ነው የሚያደርገው። እናንተ ነው ከዛ ማሳጅ ያው ታውቃላችሁ ነው ላይ ማሳጅ አድርጉላለው።
ውይ እንዴት እንደሚቀዘቅዝ አትጠይቁኝ እናንተ። ስማ ውይ ይሄ የሆነ እንፋሎት ሁሉ አለው። እሺ በኢየሱስ እንደዚህ አይነት ራስ ምታት አጋጥሞኝ አያውቅም። እኔ ምላችሁ ልክ ዩቲዩብ ላይ ተከታታይ ላለማቋረጥ አስቤ ቪዲዮ ሰራሉ ባልኩበት ታይም የሆነ ነገር ህይወቴ ውስጥ ሀፕን ያደርጋል። ለምንድን ነው? በጣም ነው የሚገርመኝ። በቃ አሁን እሰራለሁኝ ምናምን ብዬ ባሰብኩበት ሰዓት የሆነ ነገር ይገጥመኛል። ወይ ያመኛል፣ ወይ የሆነ የማልችልበት የሆነ ነገር ይፈጠራል ምናምን ነው ግርም ይለኛል። ውይ ደስ ሲል እውነት ተቀቡት። በቃ ቅቤ የማትወዱ ሰዎች ይሄንን እንደ ቅቤ ቆጥራችሁ ተጠቀሙት። ቅዝቅዝ ነው ያደረገኝ። እኔ እንጃ ነው ያላቅም። በቃ ቅዝቅዝ ይሁት እኔ ራሱ እንዴት እንደምቀባው ወይ ከዛ ወደ ታች ነበር ተሰርቼ የነበረው ሹሩባ እና ለመቀባት አመቸኝ። አሁን እንደዚህ ራሱ የተካፈለ ስለሆነ ብዙ እየተያዘ አላስቸገረኝ ማለት ነው ሲቀባ። ኡፍ ተመስገን። ውስጤ ቅዝቅዝ ነው ያለው። ፀጉሬን የምሰራው ራሴ ነኝ። ሁሌ ታውቃላችሁ አይደል? ራሴ እንደምሰራው እና የሚያምር ወደ ታች ተሰርቼ ነበረ። ቴዎድሮስ ሰርቼው ነበረ። በጣም ነበር የሚያምረው ብታዩ። እንዴት ደስ እንደሚል ስሜቱን አልነግራችሁ። ሞክሩት፣ ምንም አይደለም። እንደኔ ራስ ምታት በጣም ያስቸግራችሁ ሰዎች ካላችሁ ሞክሩት። የሆነ ቅቅል ያለ እጃችሁን የፈላ ውሃ ውስጥ ከታችሁ የሆነ ቀዝቃዛ ነገር ላይ ስታስቀምጡት ያለው ፊሊንግ እንደዛ የሚሰማው ታዩት። ጭንቅላቴ በጣም ግሏል የመጨረሻ። ወይ ግሏል። ማርያምን ግሏል። ራሴ በመቤቴ ስም በደንብ መሀሉን ቀቡት። እኔ በቃ እዚህ ጋር መሀሉ ጋር እዚህ ጋር ምናምን በጣም የሚያምር ብታዩ በጣም አንድ ትልቁ እርጎ እና አንድ እንቁላል ቡና ያደረኩት ግን በቃኝ። በደንብ ራስ ነው ያደረገልኝ። እናንተ ከፈለጋችሁ ዘይት ዘይቱን አድርጉበት ከፈለጋችሁ። እኔ ግን አልፈለኩም ዘይት ዘይቱን።
በደንብ አድርጋችሁ ቀቡት። በልኬ የተሰራ ነው የሚመስለው እናንተ ውህዱ ደብኝ በቃኝ። ነጩት ተመስገን እግዚአብሔር ሆይ። ጨረሻ አናቴ ነዶ ነበርና የሆነ አፍ አውጥቶ ቴንኪው የሚለኝ ይመስለኛል። ራስ ነው ያለው። የመጨረሻው ነው የራሰው ታያችሁ። ለዚህ ይሄንን ይመስላል እንግዲህ ስሜቱ በምንም ነው ነገር ላስረዳችሁ ማልችለው። ሞክሩት ነው የምለው። ከዛ ግን እንደኔ ስትቀቡ ነጭ ቲሸርት እንዳትለብሱ። እኔ ተሳስቼ ቲሸርት የተበላሽ በጣም ተበላሽቷል ቲሸርት፣ ግን ችግር የለውም። እና እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ትወዱታላችሁ ብዬ አስባለሁኝ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ። አይ ላቭ ዩ ጋይስ።